ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንኳን ወደ ዕለታዊ ዜና መጽሔታችን በሰላም መጣችሁ። ዛሬ ጥቅምት 14 2018 ዓመተ ምህረት በሀገር ውስጥ እና በውጭ ሀገራት የተከሰቱትን አንኳር ክስተቶች ይዘንላችሁ ቀርበናል። እስከ መገባደጃው ድረስ አብራችሁን እንድትቆዩ እየጋበዝን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን በመጫን እና ላይክ በማድረግ ቤተሰብ እንዲሆኑ እንጠይቃለን። አስደንጋጭ ሰበር ዜና። በአማራ ክልል ያለው ደም አፋሳሽ ግጭት አሁንም እንደቀጠለ ነው። የመንግስት ኃይሎች እና የፋኖ ታጣቂዎች በተለያዩ የክልሉ አካባቢዎች ከባድ ውጊያ እያካሄዱ ሲሆን በሁለቱም ወገኖች ከፍተኛ የሕይወት እና የንብረት ውድመት እየደረሰ መሆኑን የተለያዩ ምንጮች እየገለጹ ነው። ይህ በእንዲህ እንዳለ በሺዎች የሚቆጠሩ ትምህርት ቤቶች በመዘጋታቸው 4.5 ሚሊዮን ሕፃናት ከትምህርት ገበታ ውጪ መሆናቸው ተሰምቷል። በአማራ ክልል ያለው ውጊያ ተባብሶ ቀጥሏል። ከሳምንቱ መጀመሪያ ጀምሮ በመንግስት የጸጥታ ኃይሎች እና በፋኖ ታጣቂዎች መካከል በተለያዩ የሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ፣ ሰሜን ጎጃም፣ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደር እና ሰሜን ጎንደር ዞኖች ውጊያው እንደቀጠለ ነው። የመንግስት ኃይሎች ኦፕሬሽን አባነደው በሚል ስያሜ የጀመሩት ወታደራዊ ዘመቻ ከፍተኛ ኪሳራ እንደደረሰበትና ይህንንም ተከትሎ ከኦሮሚያ ክልል የልዩ ኃይል አባላትን ጨምሮ ተጨማሪ የሰራዊት አባላት ወደ ክልሉ እንዲገቡ መደረጉን መረጃዎች ያመለክታሉ። በተለይም በራያ ቆቦ፣ በባንጃ፣ በይልማና ዴንሳ እና በባህር ዳር ዙሪያ ወረዳዎች ከ12 በላይ የአየር ድብደባዎች መፈጸማቸውና ይህም በንጹሐን ዜጎች ላይ ጉዳት ማድረሱ ተዘግቧል። በሌላ በኩል የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ በወሰደው እርምጃ በርካታ የፋኖ ታጣቂዎች መደምሰሳቸውንና ከፍተኛ መጠን ያለው የጦር መሳሪያ መማረኩን አስታውቋል። ይህ በእንዲህ እንዳለ ሁለቱም ወገኖች የሚያወጧቸው እርስ በርሳቸው የሚቃረኑ መረጃዎች በክልሉ ያለውን ትክክለኛ ሁኔታ ለማወቅ አዳጋች አድርጎታል። የኢትዮጵያ ሀገራዊ ምክክር ኮሚሽን በሕዝብና በመንግስት እንዲሁም በሕዝቦች መካከል መተማመንን ለመፍጠርና ምክክርን ባህል ለማድረግ ሀገራዊ ምክክሩ ትልቅ ፋይዳ እንዳለው ገልጿል። ኮሚሽኑ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ምክክር ማድረግ የተሻለ ሀገራዊ መግባባትን ለመፍጠር እንደሚያግዝም አስታውቋል። ይህ መግለጫ የወጣው በሀገሪቱ የተለያዩ አካባቢዎች የሚታየውን የፖለቲካ አለመረጋጋት እና ግጭት ተከትሎ መሆኑ ትኩረትን ስቧል። በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ ከቀድሞ እና በሥራ ላይ ካሉ አመራሮች ጋር ባደረጉት ውይይት የመጠፋፋት ፖለቲካ በኢትዮጵያ ዘላቂ ሰላምን ለማረጋገጥ ፈተና ሆኗል ማለታቸው ተዘግቧል። የኢትዮጵያ እና የሩሲያ የውጭ ጉዳይ ሚኒስትሮች በሞስኮ ተገናኝተው የሁለትዮሽ ግንኙነታቸውን ለማጠናከር በሚያስችሉ ጉዳዮች ላይ መወያየታቸው ተሰምቷል። በውይይታቸው ወቅት ኢትዮጵያ ከሩሲያ ጋር የኒውክሌር ኃይል ማመንጫ ጣቢያ ለመገንባት የሚያስችል የድርጊት መርሃ ግብር መፈራረሟ ታውቋል። ይህ ስምምነት በሁለቱ ሀገራት ግንኙነት ውስጥ አዲስ ምዕራፍ የሚከፍት ታሪካዊ ክስተት ተደርጎ ተወስዷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዓለማችን ትልቁ የክሪፕቶከረንሲ ልውውጥ መድረክ የሆነውን የባይናንስን መስራች ቻንግፔንግ ዣኦን በይቅርታ መልቀቃቸው ዓለም አቀፍ መገናኛ ብዙሃንን አነጋግሯል። ዣኦ በሕገወጥ የገንዘብ ዝውውር ክስ ተመስርቶበት በእስር ላይ እንደነበር ይታወሳል። ይህ የይቅርታ ውሳኔ የተለያዩ አስተያየቶችን እያስተናገደ ይገኛል። በአየርላንድ ዋና ከተማ ደብሊን ለሁለተኛ ተከታታይ ሌሊት በስደተኞች ላይ ያነጣጠረ ዓመፅ መቀስቀሱን ተከትሎ 23 ሰዎች በቁጥጥር ስር መዋላቸው ተዘግቧል። ይህ ክስተት በአውሮፓ እየጨመረ የመጣውን የጸረ ስደተኞች ንቅናቄን አጉልቶ ያሳያል ተብሏል። እስራኤል በሊባኖስ ምስራቃዊ ክፍል በፈጸመችው 16 የአየር ጥቃቶች 2 ሰዎች መገደላቸውን አስታውቃለች። ጥቃቱ በሄዝቦላህ ይዞታ ስር በሚገኝ ካምፕና ሚሳኤል ማምረቻ ጣቢያ ላይ ያነጣጠረ እንደነበር የእስራኤል ጦር ገልጿል። በተያያዘ ዜና 40 አፍሪካውያን ስደተኞች በቱኒዚያ የባህር ዳርቻ ላይ በደረሰ የጀልባ መስጠም አደጋ ሕይወታቸው ማለፉን የሀገሪቱ የፍትህ አካላት አስታውቀዋል። የዛሬው ዜና መጽሔታችን ፍጻሜውን ከማግኘቱ በፊት ዋና ዋና ነጥቦቹን እንደገና እናስታውሳችሁ። በሀገር ውስጥ ዜና በአማራ ክልል ያለው ግጭት ተባብሶ መቀጠሉ እና በንጹሐን ዜጎች ላይ ጉዳት እያደረሰ መሆኑ ዋነኛው ክስተት ነው። በተጨማሪም መንግስት የሀገራዊ ምክክርን አስፈላጊነት ያሰመረበት ሲሆን ከሩሲያ ጋር ያለውን ግንኙነት ወደ ላቀ ደረጃ ለማድረስም ስምምነት ላይ ደርሷል። በውጭ ዜና ደግሞ ዶናልድ ትራምፕ የባይናንስን መስራች በይቅርታ መልቀቃቸው፣ በአየርላንድ የተቀሰቀሰው ዓመፅ እና በመካከለኛው ምስራቅ ያለው ውጥረት ትኩረትን ስቧል። ክቡራትና ክቡራን ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜና ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በዜናዎቻችን ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታካፍሉን በአክብሮት እንጋብዛለን። ለጓደኞቻችሁም ይህን ቻናል ሼር በማድረግ ቤተሰባችንን እንዲቀላቀሉ አድርጉ።
በቀጣይ ዜና እስከምንገናኝ ድረስ ሰላም ሁኑ።